ኦልራይት በመጨረሻም ሰዓቱ ደርሷል። ኢንትራንስን ገብታችሁ ስማሽ የምታደርጉበት እንዲሁም ደግሞ አላማችሁን የምታሳኩበት የመጨረሻው ሰዓት ላይ ነው ያላችሁት። ስለ ኤግዛሙ የግድ ማወቅ ያለባችሁን አንዳንድ ቁልፍ ነገሮች እንዲሁም ደግሞ በኤግዛሚኔሽኑ ወይም ደግሞ ኤግዛሙን ስትፈተኑ ማድረግ ያለባችሁን አንዳንድ ቴክኒኮች ስለምነግራችሁ ቪዲዮ ላይ ካርጋችሁ ለብዙ ሰዎች አድርሱት። በጣም ብዙ እንዲረዝም ስለማልፈልግ ቀጥታ ወደ ቪዲዮ ነው የምገባው። ቢፎር ዲዩሪንግ ኤንድ አፍተር ያሉት ነገሮች ወይም ደግሞ ኤግዛሚኔሽኑን ልትፈተኑ ስትሉ ያሉትን ፕሮሰሶች ወይም ደግሞ ጥቃቅን ስቴፖች እነግራችኋለሁ። እነዚህ ነገሮች ባለማድረጋችሁ የሆነ ያክል ልትጎዱበት ስለሚችሉ በቻላችሁት አቅም እነዚህን ለመቅረፍ ሞክሩ። ማድረግ ያለባችሁንም አድርጉ፣ ማድረግ የሌለባችሁንም ደግሞ ለመቅረፍ ሞክሩ። ሶ ቢፎር ዘ ኤግዛሚኔሽን ማድረግ ያለባችሁ ዋነኛው ነገር ጀስት የፈተናው ክላስ ላይ በሰዓታችሁ ከቻላችሁ ከሰዓቱም ቀደም ብላችሁ መገኘት አለባችሁ። ይሄ ደግሞ ካልም የሆነ ማይንድሴት እንዲኖራችሁና ፈተናው ላይ ኢፌክቲቭ ሆናችሁ እንድትሰሩ ይረዳችኋል። ስለዚህ በሰዓታችሁ መገኘት እንዳትረሱ። ኤንድ ደግሞ ካልም የሆነ ማይንድሴት እንዲኖራችሁ ኤንድ ደግሞ የተረጋጋና መንፈሳችሁ ጠንካራ አይነት ማይንድሴት እንዲኖራችሁ ጀስት ፈተናውን ከመጀመራችሁ በፊት ትንሽ የህሊና ጸሎት ታደርጋላችሁ። ከዛ በኋላ ደግሞ የ5 ሰከንድ ዲፕ ብሪዝ 3 ጊዜ አድርጋችሁ ወደ ፈተናው ለመግባት መሞከር። ይሄ ደግሞ በጣም ፎከስ እንድታደርጉ ኤንድ ደግሞ ሞር በመንፈሳችሁን ጠንካራ እንድትሆኑ፣ ኮንፊደንት እንድትሆኑ፣ እንድትረጋጉ የሆነ ካልም የሆነ አይነት ማይንድሴት እንዲኖራችሁ ይረዳቸዋል ማለት ነው። ስለዚህ እነዚህ ነገሮች ከፈተናው በፊት ማድረግ እንዳትረሱ። ከዛ ደግሞ እያንዳንዱን ፎርም በጥንቃቄ መሙላታችሁን እርግጠኛ ሆኑ። ያ ማለት ፎርሙን ባለመሙላት ሙሉ ነገራችሁን እንድታጡ ስለሚችሉ ስፔሻሊ ደግሞ በወረቀት የምትፈተኑ ተማሪዎች ካላችሁ ምናልባት እናንተ ፎርሙን ኤግዛክትሊ እንደሞላችሁ በጣም እርግጠኛ መሆን አለባችሁ። ሶ ዲዩሪንግ ኤግዛሚኔሽን ያ ማለት ጀስት ፈተናውን መስራት ሲጀምሩ ማድረግ ያሉባችሁና መጠንቀቅ ያሉባችሁ ነገሮች ያው ጀስት ፎከስ ማድረግ አለባችሁ። በደንብ በቻላችሁት አቅም ከፈተና ውጭ ሌላ ነገር ማሰብ የለባችሁም። እንዳልኳችሁ ካልም በሆነ ማይንድሴት ፎከስ አድርጋችሁ ለመስራት ትሞክራላችሁ። እያንዳንዱ ጥያቄ የፈለገ ቀላል ቢሆን እንኳን ከየትኛው አንግል ነው ለእነሱ መጠየቅ የፈለጉት ይህን ጥያቄ ያወጡት ሰዎች ብላችሁ ሪዝን ለማድረግ መሞከር አለባችሁ። ዲፕሊ አንደርስታንድ አድርጋችሁ እያንዳንዱ ጥያቄዎች አንብቡ ኤንድ ደግሞ ዲፕሊ አንደርስታንድ ባረጋችሁት ልክ ለመመለስ ሞክሩ። ከዛ ደግሞ ታይማችሁን በቻላችሁት አቅም በሚገርም ሁኔታ መጠቀም አለባችሁ። ያ ማለት ከባድ ጥያቄዎች ላይ ጊዜያችሁን መጨረስ፣ ፓሴጅን መጀመሪያ ላይ መስራት እነዚህ የማይመከሩ ነገሮች ናቸው እና ፓሴጆችን ምናምን መጨረሻ ላይ ትሰሩታላችሁ። ጀስት እናንተ አሁን ማድረግ ያለባችሁ ቀለል ያሉትን ሌሎችን ጃምፕ እያላችሁ እነዚህን ከባዶቹን ጀስት ቀለል ያሉትን ብቻ ትሰራላችሁ መጀመሪያ ላይ። ከዛ ደግሞ ወደ ዚኞቹ ወደ ፓሴጅ ወይም ደግሞ ከበድ ወዳሉት ሳብጀክቶች ትመጣላችሁ ማለት ነው። ሶ በዚህ አይነት ወይ ታይማችሁን በደንብ ማኔጅ አድርጋችሁ በፍጥነት ለመጨረስ መሞከር። እኔም ነግሬያችኋለሁ ከዚህ በፊት 20 30 40 ደቂቃዎች ምናምን ይተርፉኝ ነበር እኔ ራሱ ፈተና ሰሚት ካደረግኩ በኋላ እና ታይም ማኔጅ በማድረግ እጥረት ምክንያት ብዙ ተማሪዎች መስራት የሚችሉትን ሳይሰሩ ቀርተዋል። ስለዚህ እናንተም ከነሱ መሀል እንዳትሆኑ በደንብ መጠንቀቅ አለባችሁ። ከዛ ደግሞ በቻላችሁት አቅም ሪቪው አድርጉ፣ በደንብ ደጋግማችሁ ሪቪው አድርጉ ሰሚት ከማድረጋችሁ በፊት። በተለይ ፍላግ ያደረጓቸዋቸውን ኤንድ ደግሞ በፔፐርም ከሆነ ያከበባችሁት ምናምን ካለ በደንብ ያልሞላችሁት ያላጠቆራችሁት በደንብ ሪቪው ማድረግ አለባችሁ። ኤንድ ደግሞ ከሁሉም ነገር በፊት ጥያቄ ከመስራታችሁ በፊት ኢንስትራክሽኑን በደንብ አንብቡ። ኢንስትራክሽኖቹን ማለት እናንተ ዳይሬክት የሚያደርጓችሁ ነገሮች ስለሆኑ ኢንስትራክሽኖቹን ማንበብ እንዳትረሱ። ከዛ ደግሞ እነዚህን ነገሮች አድርጋችሁ ጀስት በጣም ከባድ የሚባሉትን መጨረሻ ላይ ሰርታችሁ እንኳን ከከበዷችሁ በጣም ትንሽ ለመስራት ካስቸገሯችሁ ገሲንግ ሜቶዶች አሉ። ያ ማለት ትክክለኛው መልስ የማግኘት የማታውቁት ሆኖ ትክክለኛው መልስ የትኛው ነው የሚለውን ለማግኘት ገሲንግ ሜቶዶች ወይም ደግሞ መገመት የሚችሉባቸው አሪፍ አገማመት ስልቶች አሉ እና ከነዛ መካከል ለምሳሌ ብዙ ጊዜ ኤቢሲዲ ምርጫ ተሰጥቷችሁ ረዘም ያለው መልስ የመሆን እድል አለው በጣም በብዛት ማለት ነው እና ረዘም ያለውን አይታችሁ ለመሙላት ትሞክራላችሁ። ኤንድ ደግሞ ብዙ ጊዜ ቢ መልስ ይሆናል ብዙ ጊዜ ማለት ነው። ይሄ በጥናት መሰረት ነው፣ የሆነ ጥናት ላይ ነው። አሁን ብቻ ለሱ ጊዜ ስለሌለኝ ዳይሬክትሊ ነው የምነግራችሁ። ቢ የመሆን እድል አለው። ከዛ ደግሞ ስካርስ የሆነውን ፊደል አይታችሁ ለምሳሌ በጣም ብዙ ጊዜ ኤ ቢን ኤንድ ዲን ካደረጋችሁ ሲ ብዙ ጊዜ ስላልጻፋችሁት የመሆን እድል አለው ማለት ነው። ስለዚህ እሱንም ትሞሉታላችሁ። ከዛ ደግሞ ጀስት ካንስል አውት ታድርጋላችሁ። ቢያንስ የሚሆነውን እንኳን ባታውቁ የማይሆነውን መልሶች ካወቃችሁ ካንስል አውት ታድርጓቸውና ከዛ የሆነ ፐርሰንቱን ትጨምሩታላችሁ የመሆን እድል ካላቸው ምርጫዎች ማለት ነው። ሶ እነዛን ታደርጋላችሁ። እንደ ደግሞ ብዙ ጊዜ ተቃራኒ መልስ ካገኛችሁ ብዙ ጊዜ መልስ የመሆን እድል አላቸውና ከሁለት አንዱ የማታውቁት ከሆነ ጥያቄውን መልሱን የማታውቁት ከሆነ ከሁለት አንዱ ጀስት አይታችሁ ትመልሳላችሁ ማለት ነው። ከሁለት አንዱ 50% ይኖራችኋል አትሊስት። ሶ በዚህ አይነት ወይ ገዝት አድርጉታላችሁ ማለት ነው። ስለዚህ እነዚህን ዲዩሪንግ ኤግዛሚኔሽን እነዚህን ማድረጋችሁ እንዳትረሱ። ከዛ ደግሞ አፍተር ዲ ኤግዛሚኔሽን ጓደኞቻችሁ ጋር ምናምን ይሄኛውን ጥያቄ ምን አልከው እንደዚህ አይነት ጥያቄ መጥቶ ነበር ምናምን እንደዚህ ሪቪው አታድርጉ። ወይም ደግሞ
ስለዛ ነገር ሪኮል አታርጉ፣ ሲጀመር አታስታውሱ። በቃ ጀስት አንዴ ሰሚት አድርጋችሁ ወጥታችኋል። ስለዚህ ስለቀጣይ ስላለው ፈተና ነው ማሰብ ያለባችሁ። እነዚህ ነገሮች በጣም ለሚቀጥለው አፌክት ስለሚያደርጋችሁ በጣም ማስወገድ አለባችሁ። ኤንድ ደግሞ ጀስት የሚቀጥለው ኤግዛም ኢንግሊሽ ወይም ኤስቴቲ ከሆነ ዛሬ ማታ ነገ ጠዋት በቃ ኤግዛም ከሆነ የኢንግሊሽ ወይም ኤስቴቲ ዛሬ ማታ ላይ ፖይንት አውት ያደረጋችኋቸውን እነዛ ከባድ የሚባሉትን ወርዶች ወይም ደግሞ ቮካብለሪዎች ሪኮል አድርጋችሁ አስታውሳችሁ ለመግባት ሞክሩ። ማታውቋቸው ከባድ ስለሚሆኑ ልትረሱ ትችላላችሁ። ስለዚህ ሪኮል አድርጋችሁ መግባታችሁን እርግጠኛ መሆን እንዳትረሱ። እነዚህን ነገሮች ማድረጋችሁን እርግጠኛ ሁኑ። በቃ እያንዳንዱን አሁን ለምሳሌ ናቹራሎች ናቸው መጀመሪያ ብትሄዱ። ስለዚህ መጀመሪያ ፈርስት ራውንድ ላይ ስትፈተኑ ናቹራሎች በቃ በቻላችሁት አቅም እነዚህ ነገሮች አፕላይ አድርጉ። ከዛ በኋላ ካልም በሆነ ማይንድ ሴት በቃ ስለምንም ነገር አታስቡ። አንዴ ሰሚት ካደርጋችሁም በኋላ ስለምንም ነገር እንዳትጨነቁ። ጀስት እነዚህ ነገሮች ብቻ አፕላይ ለማድረግ ሞክሩ። ስፔሻሊ ደግሞ ታይም ማኔጅመንት ያልኳችሁን በደንብ አስቡበት። ብዙ ተማሪዎች የተበሉት እዚህ ጋር ስለሆነ ማለት ነው። እስካሁን በጣም ብዙ ፕሪፔር አድርጋችኋል፣ ብዙ ተዘጋጅታችኋል፣ ብዙ ታይማችሁን ሳክሪፋይስ አድርጋችሁ እዚህ ድረስ ደርሳችሁ በእንደዚህ አይነት ጥቃቅን ነገሮች በቃ እንዳትሸወዱ በደንብ ጥንቃቄ ማድረግ ይጠበቅባችኋል። ስለዚህ ናቹራሎች አሁን ስለምትሄዱ ይህን ነገሮች አፕላይ አድርጉ። ያው እንግዲህ መልካም ፈተና እንዲሆንላችሁ እመኛለሁ። ሶሻሎች ደግሞ ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ስለዚህ እነዚህ ነገሮች አፕላይ አድርጉ። ሌሎች ጥያቄ ካላችሁ ድሮፕ አድርጉልኝ። ለሌሎች ጓደኞች ናቹራል ተማሪዎች ይህን ቪዲዮ ሼር አድርጉላቸው። በሌላ ቪዲዮ እንገናኛለን። ባይ